አጨዳ ላይ ቆይተው ምሳ ሊበሉ ጥላ ስር አርፈው እየበሉ ባሉበት 5 ሰዎች ተገድለዋል። የአካባቢው ቤተ ክህነት አመራር ኦርቶዶክሳውያን በግፍ እየተገደሉ ነው። ኦርቶዶክሳውያን በግፍ እየታረዱ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትላንትም 5 ምዕመኖቼ ተገድለውብኛል አለች። ቤተክርስቲያናችን ይህንን አይነቱን ኢሰብአዊ ተግባር አጥብቃ ታወግዛለች። የኢትዮጵያ ካቶሊካዊት ቤተክርስቲያን የጳጳሳት ጉባኤ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ወር 25 ምዕመናን እንደተገደሉባት በገለጸችበት አርሲ ዞን ታጣቂዎች ትናንትና በድጋሚ በተፈናቃይ አርሶ አደሮች ላይ ግድያ መፈጸማቸውን የአካባቢው ቤተ ክህነት አመራር ተናግረዋል። ለደህንነታቸው ሲባል ስማቸው እንዲነገር ያልፈለጉት አመራሩ ትናንት መርቲ ወረዳ ጋዶ የሚባል ቦታ ላይ የሚሊሻ ጤፍ አጨዳ ውጡ ተብለው ታዘው አጨዳ ላይ ቆይተው ምሳ ሊበሉ ጥላ ስር አርፈው እየበሉ ባሉበት 5 ሰዎች ተገድለዋል ብለዋል። ሸሽተውም ይሁን ተይዘው ያልታወቀና ያልተገኙ የጠፉ ሰዎችም አሉ። ሸሽተውም የጠፉ ናቸው፣ ቁጥራቸው በትክክል አልታወቀም፣ ግን ብዙ ናቸው ሲሉም አክለዋል። የሟች አርሶ አደሮች አስክሬን ትናንት ምሽት ወደ ከተማ መግባቱን የቀብር ስነ ስርዓቱም ዛሬ በመርቲ ወረዳ አቦምሳ መድኃኔዓለም ቤተክርስቲያን እንደተፈጸመም ተናግረዋል። በወረዳውም በዚህ ወር የተፈጸመውን ግድያ በማስታወስ የአሁኑም ግድያ በዚያው አቅራቢያ መፈጸሙን የገለጹት እኚሁ አካል ሟቾቹን ከዚህ በፊት አፈናቅለዋቸው ነበር ሲሉም ገልጸዋል። ጥቃቱ ተደጋጋሚ መሆኑንና 4 ዓመት እንዳስቆጠረ በዚሁ 4 ዓመት ውስጥም በመቶዎች የሚቆጠሩ ሰዎች እንደተገደሉም አስረድተዋል። የትላንቱ ግድያ በተፈጸመበት ቦታ አጠገብ ህብረተሰቡ ተፈናቅሏል። ታጣቂዎች በቤታቸው እየገቡ ይገድሏቸዋል። ያንን እያየ ሰው ተፈናቅሏል። ከዚህ ሸሽተውም የነበሩ ሰዎች ናቸው። ሚሊሻ አገርን እየጠበቀ ነው፣ ኑ ለአጨዳ ውጡ በተባሉበት ነው የተገደሉት። ደህና ተደብቀው የነበሩት ናቸው የተገደሉት ነው ያሉት። ከዚህ ቀደምም ለአባቶች መልእክት አስተላልፈናል። ሰሚ ካለ ይህንን ሰምቶ መንግስት እንዲህ አይነቱን ወንጀለኛ አውጥቶ ህዝቡ በሰላም የሚኖርበትን ነገር ቢመቻችልን፣ እየሆነ ያለው ነገር በጣም ከባድ ነውም ብለዋል። በጥቅምት 2018 ዓመተ ምህረት በአርሲ ዞን የተለያዩ ወረዳዎች 25 የኦርቶዶክስ እምነት ተከታዮች መገደላቸውን ቤተክርስቲያኗ ጭምር ማሳወቋ የሚታወስ ሲሆን የትናንቱ የአርሶ አደሮች ግድያን ጨምሮ በዚህ ወር የሟቾች ቁጥር ወደ 30 ደርሷል። በአርሲ መርቲ ወረዳ የሚኖሩ 5 ኦርቶዶክሳውያን ተገድለው 3 ምዕመናኖቼ ታግተው ተወስደዋል ነው ያለችው። ግድያውና እገታው የተፈጸመው በትናንትናው ዕለት ጥቅምት 24 ቀን 2018 ዓመተ ምህረት ከቀኑ 6 ሰዓት ጋዶ ቀበሌ ነው ብላለች። 5 ምዕመናን የእርሻ ስራቸውን አጠናቀው ምሳቸውን እየበሉ ባሉበት ጊዜ ነው በታጣቂዎች በተከፈተባቸው ተኩስ የተገደሉት ስትልም አክላለች። ስርዓተ ቀብራቸው በአቦምሳ ከተማ በሚገኘው በደብረ ገነት ትንሳኤ ብርሃን መድኃኔዓለም ቤተክርስቲያን እንደተፈጸመም ገልጻለች። የታገቱት 3 ምዕመናን እስካሁን የደረሱበት እንዲሁም ያሉበት ሁኔታ አይታወቅም ብላለች። ይህ የምዕመናኑ ግድያ እና አፈና ተግባር ከሰሞኑ በሀገረ ስብከቱ እንደነበረው ሁሉ ተባብሶ የቀጠለ ነው ያለችው ቤተክርስቲያኗ በተለይም ላለፉት 2 ዓመታት የገጠር ቀበሌውና በውስጡ የሚኖሩ ምዕመናን ከስጋት ነፃ ሆነው ኑረው አያውቁም ስትልም አሳውቃለች። ኦርቶዶክሳውያን በግፍ እየተገደሉ ነው። ኦርቶዶክሳውያን በግፍ እየታረዱ ነው። ባለማዕተብ ኦርቶዶክሳውያን ይህንን ቪዲዮ ሼር፣ ሪፖስት፣ ኮፒ ሊንክ አድርግ። ከዚህ በላይ በቁም መሞት የለም። ከዚህ በላይ በቁም መታረድ የለም። እነሱም አንደኛቸውን ክብራቸውን አግኝተው ሰማዕትነትን ተቀብለው ሄደዋል። እኛ ባለማዕተቦች በቁማችን ነው የሞት ነው፣ በቁማችን ነው የታረድ ነው። ይህንን ቪዲዮ ሼር ሪፖስት አድርገ ዓለም እንዲሰማው፣ ዓለም እንዲያዳምጥ፣ ዓለም ትኩረት አድርጎ የክርስቲያኖች የኦርቶዶክሳውያን ሞት እንዲቆም እንዲያደርግ ሁሌም ድምፅህን አሰማ። የክርስቲያን ሞት ይቁም። የኦርቶዶክሳውያን ግፍ፣ መከራ፣ መጨፍጨፍ ይቁም። በትናንትናው ዕለት ጥቅምት 24 እንደዚሁ 6 ሰው ተገድሏል። ስለምንድነው ዝም የምትሉት? ስለምንድነው ዝምታን የመረጣችሁት? ከተማ ላይ ያላችሁ ባለማዕተቦች
ባለማተቦች ነገም እናንተ ጋር እኮ መድረሱ አይቀርም። ይህ ግፍ ይህ መከራ ለእናንተስ የሚቀርላችሁ መስሏችኋል? ማተብ ስላደረክ የማትታረድ መስሏል? ማተብ ስላደረክ የማትገደል መስሏል? ጊዜን ትጠብቃ። ዛሬም በአርሲ ምድር ላይ የኦርቶዶክሳውያን የደም ድምፅ ጥሪውን አላቆመም። አሁንም ባለማተብ ወገኖቻችን እየተገደሉብን ይገኛሉ። የቀሩ ምዕመናን እባካችሁ ድረሱልን ብለው ጥሪ ቢያሰሙም የሚደርስ አካል ግን አልተገኘም። ይህንን ጉዳይ በመወትወት ለዓለም አቀፉ ማህበረሰብ በማሳወቅ ጥሪ በምናሰማበት ወቅት ድምጻችሁን የነፈጋችሁ በቤተ ክርስቲያናችን ያላችሁ ትንሽ ተስፋ ያላችሁ ብለን የምናስባችሁ አካላት ምነው ዝምታን መረጣችሁ? ሰገነቱ ተመችቷችሁ ይሆን? የሰንበት ትምህርት ቤቶች አንድነት ህብረት የቤተ ክርስቲያኒቱን ወጣቶች ጠርንፋችሁ ይዛችሁ ምነው ዝም አላችሁ? ይህ የባለማተቦች ግድያ ለእናንተ ጉዳያችሁ አይደለም? እንዲሁ ሰባኪያን ዘማሪያን ምናልባት የተወሰናችሁ ወጣችሁ ተናግራችኋል። ብዙዎቻችሁ ግን አልተናገራችሁም። አይገዳችሁም? ቆማችሁ የምታገለግሉት ምእመን በዚህ ያህል ደረጃ ሲታረድ አይገዳችሁም? የኢትዮጵያ አርቲስቶች የጥበብ ሰዎች ባለማተብ ሆናችሁ ምነው ዝምታን መረጣችሁ? ቢያንስ እንኳን ፍትህ መጠየቅ ከእናንተ አይገባም? እንዲሁም ደግሞ የተለያያችሁ ከቤተ ክርስቲያን እጅ የበላችሁ የሚዲያ ተቋማት ጌጡ ተመስገን፣ የኔታ ቲዩብ፣ ፋክት መረጃ የመሳሰላችሁት በቤተ ክርስቲያን ጎርሳችሁ የናጡት ነካሽ ስለምን ሆናችሁ? ይህንን ጥሪ በእያንዳንዱ ቀን ለምን ጉዳያችሁ አታረጉትም? ነገ አድሮ ከምንተዛዘን የላችሁም ብለን ስንል የማይገናኝ ጥቅስ እየጠቀሳችሁ እየመጣችሁ እኛ ልክ እንደ ካህዲ እያስቆጠራችሁ ለምን ትናገሩናላችሁ እንዳትሉ በዚህ የባለማተቦች ግድያ ላይ የድርሻችሁ እንድትወጡ አሁንም ደግመን ደጋግመን እናሳስባችኋለን። የኢትዮጵያ ካቶሊክ ቤተክርስቲያን የጳጳሳት ጉባኤ ጥቅምት አጋማሽ 2018 ዓመተ ምህረት በኦሮሚያ ክልል ምዕራብ ሐረርጌ ሚደግዲው አስተርዮ ማርያም ካቶሊክ ቤተክርስቲያን አካባቢ ግድያ መፈጸሙን የካቶሊካውያን ሕይወት ማለፉንና ንብረት መቃጠሉን ገልጾ ታላቅ ሐዘን ተሰምቶናል ሲል ባወጣው የሐዘን መግለጫ ገልጿል። የቤተክርስቲያኒቱ የጳጳሳት ጉባኤ አክሎም በኦሮሚያ ክልል በአርሲ ዞን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምዕመናን ላይ ተመሳሳይ ግድያ መፈጸሙን ተቋማቱ ያወጡትን መግለጫ ጠቅሶ ቤተክርስቲያናችን ይህንን አይነቱን ኢሰብአዊ ተግባር አጥብቃ ታወግዛለች ሲልም አስታውቋል። የዜጎችን ሰላምና ደህንነት ለማረጋገጥ መንግስት አስቀድሞ አስፈላጊውን የህግ ማስከበር ስራ እንዲሰራ ቤተክርስቲያናችን ጥሪዋን ታቀርባለች ሲል ነው በመግለጫው ጠቅሷል።